የመድፈኞቹ አርሰናሎችንና የሊቨርፑልን ጨዋታ የሚመራው ዳኛ ታውቋል። ይህ ዳኛ በበርካታ የአርሰናል ደጋፊዎች ዘንድ ጥያቄ የሚነሳበት ዳኛ ነው። እንደዚሁም ደግሞ ዴክላን ራይስ ስለ ቪክተር ዮኬሬሽ ወሳኝ ነገር ተናግሯል። በሌላ በኩል የማንቸስተር ሲቲ ወሳኝ ተጫዋቾች በጉዳት ለረጅም ሳምንታት ከሜዳ እንደሚርቁ ተረጋግጧል። ይህም ደግሞ ምናልባት አርሰናል ዘንድሮ ዋንጫውን እንዲያሳካ ከፍተኛ እንግዲህ ተጽዕኖ ይኖረዋል ተብሎም ይጠበቃል። ማንቸስተር ዩናይትድ አሰልጣኙን አሰናብቷል። እነዚህን የዕለቱን ወሳኝ መረጃዎች ከአርሰናልና ከመድፈኞቹ መረጃ ጀምሬ እንግዲህ በየደረጃው ወደ እናንተ የማደርስ ይሆናል። እንደተለመደው በአማረ መልኩ ወደ እናንተ ይደርሳሉ። ይሄኛው ሁለተኛው ቻናሌ ዋናውም ቻናሌ በጣም በአጭር ጊዜ ተወዳጅነትን አትርፈው ብዙ ተከታዮችን እያፈሩ ነው። ሰብስክራይብ በማድረግ በሁለቱም ቻናል በየዕለቱ የመለቃቸውን መረጃዎች መከታተል እንደምትችሉ በአክብሮት እጋብዛችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። ታዲያ ወደ መረጃዎች ሳልፍ ዴክላን ራይስ ስለ ቪክተር ዮኬሬሽ ከተናገረው ንግግር ልጀምርና የአርሰናልና የሊቨርፑል ጨዋታን የሚመሩት ዳኛ ማናቸው የሚለውን ደግሞ አንስቼ ወደ ቀጣዮቹ መረጃ የማልፍ ይሆናል። እንግዲህ በአርሰናል በመድፈኞቹ ቤት በሁለት ሀሳቦች ደጋፊዎች ተከፍለዋል። አንዳንዶች ቪክተር ዮኬሬሽ በአርሰናል ቤት ያለው ተጽዕኖ ቀላል አይደለም፣ ምንም እንኳን ግብ ባያስቆጠር እጅግ ወሳኝ ተጫዋች ነው፣ ቪክተር ዮኬሬሽ የማይነካ ነው እያሉ ሲገኙ፣ አንዳንድ የአርሰናል ደጋፊዎች ደግሞ የለም ወደ አርሰናል ቤት የመጣው ግብ እንዲያስቆጥር ነው፣ እሱ ግን ግቦችን እያስቆጠረ አይደለም፣ ስለዚህ ተቀያሪ ወንበር ላይ ተቀምጦ እንደ ጄሱስ ካይ ሃቨርትዝ ወይም ሚኬል ሜሪኖ በቋሚ የአጥቂ ስፍራ ላይ መሰለፍ አለባቸው የሚሉ ጥያቄዎችን እያነሱ ይገኛሉ። ታዲያ ዴክላን ራይስ ግን ይህንን ሀሳብ ሙሉ በሙሉ ተቃውሟል። ዴክላን ራይስ ስለ ቪክተር ዮኬሬሽ ሲናገር እሱ የማይታመን ተጫዋች ነው ሲል ነው የጀመረው። ቪክተር ዮኬሬሽ አሁን ቡድናችን አርሰናል ላለበት የደረጃ ቦታ ትልቅ አስተዋጽኦ ያለው ነው፣ እሱ ባይኖር ኖሮ ፕሪሚየር ሊጉን በዚህ ርቀት አንመራም ነበረ ሲል እንግዲህ ቪክተር ዮኬሬሽ በአርሰናል ስብስብ ውስጥ እያደረገ የሚገኘው ተአምር የማይታመን ሲል ተናግሯል። ቪክተር ዮኬሬሽ ተከላካዮችን ያስጨንቅልናል፣ ስፔሶችን ይፈጥርልናል፣ እንደዚሁም ግቦችን ያስቆጥራል። እኛ ደግሞ ግቦችን እንድናስቆጥር ተከላካዮች እሱ ላይ ትኩረት እንዲያደርጉ ያደርጋል። ዛሬ ላይ ያለንበት የፕሪሚየር ሊጉ መሪነትና የነጥብ ርቀት አንደኛና ዋነኛ አስተዋጽኦ ካደረጉ ሰዎች መካከል ቪክተር ዮኬሬሽ ተጠቃሽ ነው ሲል እንግዲህ ዴክላን ራይስ ስለ ቪክተር ዮኬሬሽ ያለውን ሀሳብ ገልጿል። ቪክተር ዮኬሬሽ የማይነካ ተጫዋች መሆኑንም ነው እንግዲህ ዴክላን ራይስ አያይዞ የተናገረው ማለት ነው። በነገራችን ላይ እኔ በግሌ በዚህ ሀሳብ በደንብ ነው የምስማማው። ቪክተር ዮኬሬሽ ሜዳ ላይ ታችሁ ከሆነ ለምሳሌ ቦርንማውዝ ከአርሰናል 3-2 ባሸነፈበት ጨዋታ ሁለተኛዋን ግብ እንግዲህ ዴክላን ራይስ ሲያስቆጥር ቪክተር ዮኬሬሽን 5 የሚሆኑ የቦርንማውዝ ተከላካዮች እሱን ለመያዝ ሲሮጡ ነው ከኋላ ዴክላን ራይስ ባዶ ቦታ አግኝቶ ኳሷን በአስደናቂ ሁኔታ ወደ መረብ ያሳረፋት ማለት ነው። ስለዚህ ቪክተር ዮኬሬሽን በብዙ ጨዋታዎች ላይ ተመልክታችሁ ከሆነ ሜዳ ላይ ሲኖር እሱን ለመያዝ ሲሉ ተከላካዮች እሱ ላይ ትኩረት ያደርጋሉ። ታዲያ እንደ ቡካዮ ሳካ፣ እንደ ራይስ፣ እንደ ኦዴጋርድ እንደዚሁም እንደ ትሮሳርድ ያሉ ተጫዋቾች በቂ ስፔስ እንዲያገኙ ትልቅ አስተዋጽኦን ያደርጋል። ስለዚህ ቪክተር ዮኬሬሽ እውነትም የማይነካ ተጫዋች ነው ማለት እችላለሁ። አሁንም አንዳንድ ግቦችን እስኪያስቆጥር እንጂ ወደ ግብ አስቆጣሪነቱ መመለሱ አይቀርም። ስለዚህ በአርሰናል የቋሚ አሰላለፍ ውስጥ እንደኔ ቪክተር ዮኬሬሽ አሁንም መቀጠል አለበት የሚል እምነት አለኝ ማለት ነው። አርሰናል ከሊቨርፑል ጋር የሚያደርጉት ጨዋታ ዳኛው ታውቋል። ጨዋታው በነገራችን ላይ ሐሙስ ምሽት 5 ሰዓት የሚደረግ ምናልባትም አርሰናል ባለፉት ጨዋታዎች ያሳየውን ብቃት እዚህ ላይ መድገም የሚችል ከሆነ ዋንጫውን አሳክቶታል ብለን በአጭሩ ልንናገርበት የምንችል ፕሪሚየር ሊግ እንዳልኳችሁ ረጅም ነው። ምን ሊፈጠር እንደሚችል አይታወቅም። እያንዳንዱ ቡድኖች ከባዶች ናቸው። ስለዚህ ካሁኑ ዋንጫ ተበልቷል ተብሎ መናገር ባይቻልም አርሰናል ግን ሊቨርፑልን ድል ማድረግ የሚችል ከሆነም ለዋንጫ ጉዞው ትልቅ መልእክት ማስተላለፍ የሚችልበት ጉዳይ ይሆናል ብዬ አስባለሁ። ታዲያ በ21ኛ ሳምንት የጨዋታ መርሃ ግብር አርሰናል በሜዳውና በደጋፊው ፊት በኤምሬትስ ስቴዲየም ነው ከሊቨርፑል ጋር ጨዋታውን የሚያደርገው። ታዲያ ይህንን ጨዋታ የእንግሊዝ እግር ኳስ ዳኞች ማህበር በመሃል ዳኝነት እንዲመሩት አንቶኒ ቴይለርን መርጧቸዋል። የቫር ዳኛ እንዲሆኑ ደግሞ ጆን ብሩክስ ተመርጠዋል። ረዳት ዳኞች ደግሞ ጋሪ ቤስዊክ እና አዳም ኑን ናቸው የተመረጡት። አራተኛ ዳኛ ደግሞ ሲሞን ሁፐር ሲመረጡ፣ ረዳት የቫር ዳኛ ደግሞ ዳን ሮባታን ተመርጠዋል ማለት ነው። አንቶኒ ቴይለር እንግዲህ ከሐሙሱ ጨዋታ በፊት የአርሰናልን ጨዋታ ስንት ጊዜ መራ፣
አርሰናልስ አንቶኒ ቴይለር በመራቸው ጨዋታዎች ምን ያህል አቋም አሳይቷል የሚለውን ስነግራችሁ 54 ጨዋታዎችን እንግዲህ አንቶኒ ቴይለር አርሰናልን መርቷል። ታዲያ በእነዚህ ጨዋታዎች 32 ጨዋታዎችን አርሰናል አሸንፏል። 14 ጨዋታዎችን ደግሞ በአቻ ውጤት አጠናቋል። እንደዚሁም ደግሞ 8 ሽንፈቶችን አርሰናል በአንቶኒ ቴይለር ዳኝነት አስተናግዷል ማለት ነው። አንቶኒ ቴይለር አርሰናልን እየመራ 96 ቢጫ ካርዶችን ሰጠም፣ 6 ቀይ ካርዶችንም ሰጠ። ለአርሰናል 10 ፔናልቲዎችን የሰጠ ሲሆን አርሰናል ላይም ደግሞ በተመሳሳይ 10 ፍጹም ቅጣት ምቶችን ፔናልቲዎችን ሰጥቶባቸዋል ማለት ነው። በዚህ ሲዝን እንግዲህ አንቶኒ ቴይለር አርሰናል ከሜዳ ውጪ ከፉልሃምና ከቼልሲ ጋር ባደረገው ጨዋታ የመራ ሲሆን ፉልሃምን አርሰናል ድል ሲያደርግ ከቼልሲ ጋር ደግሞ አቻ ማጠናቀቁ አርሰናል ይታወቃል። ሞሰስ ካይሴዶ በቀይ ካርድ የወጣበት ጨዋታ ማለት ነው። ባለፈው ሲዝን አንቶኒ ቴይለር አርሰናልን 3 ጨዋታዎችን ብቻ ነው ያጫወተው። እሱም ዌስትሃምን አርሰናል ከሜዳ ውጪ 5-2 ያሸነፈበትን ጨዋታ፣ እንደዚሁም በኤምሬት ከሊቨርፑል ጋር 2-1 የወጡበትን ጨዋታና በአሜክስ ስቴዲየም አርሰናል ከብራይተን ጋር 1-1 ያለቀበትን ጨዋታ ሲሆን ሁለቱን አርሰናል ባቻ ውጤት ነው ያጠናቀቀው። አንዱን ብቻ ነው ድል ማድረግ የቻለው። አንቶኒ ቴይለር አርሰናልን በመሃል ዳኝነት በመራባቸው ጨዋታዎች አርሰናል የተሻለ የአሸናፊነት ሪከርድ ያለው ቢሆንም በሌላ ጎኑ ደግሞ አንቶኒ ቴይለር ክለባችንን በመራባቸው ጨዋታዎች ላይ አርሰናልን በመራበት ጨዋታ ላይ ፔናልቲ በመስጠትና ቀይ ካርዶችን በመስጠት ይታወቃል። አንቶኒ ቴይለር የሜዳ ላይ ሪከርድ ከሌሎች ክለቦች ጋር ሲወዳደር ለአርሰናል ተጫዋቾች ቀይ ካርድ የመስጠት ዝንባሌ ያሳያል። ስለዚህ በሐሙሱ ጨዋታ የአርቴታው ሰራዊት ፍጹም ዲሲፕሊን መሆን አለባቸው። የትኛውንም ጥፋት መስራት የለባቸው። ምክንያቱም አንቶኒ ቴይለር ለአርሰናል ተጫዋቾች በቶሎ ቀይ ካርድ የመስጠታቸው ድል ከፍተኛ ስለሆነ ማለት ነው። በነገራችን ላይ አርሰናል ሐሙስ ከመጫወቱ በፊት ማንቸስተር ሲቲ ሮብ ምሽት በሜዳው ብራይተንን ያስተናግዳል። ስለዚህ ብራይተንን ሲቲ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 3 ይጠባል። አርሰናል ሊቨርፑልን ካሸነፈ ወደ 6 ስለሚሰፋ ይህንን ጨዋታ ማሸነፍ በጣም ግዴታ የሆነ ጨዋታ ነው። በተጨማሪ ደግሞ ሲቲ ነጥብ የሚጥል ከሆነ አሁን ያለውን የነጥብ ልዩነት በደንብ ለማስፋት መድፈኞቹ ይህንን ጨዋታ ድል ለማድረግ ወደ ሜዳ ይገባሉ ተብሎ ይጠበቃል። በሲቲ በኩል እንግዲህ አሳዛኝ ዜናዎች እየተሰሙ ነው። ለአርሰናል ምንም እንኳን ጥሩ ነገር ቢሆንም ያው ለሲቲ ግን አሳዛኝ ዜናዎች እየተሰሙ ነው የሚገኘው። ያም ደግሞ ትላንትና ተጎድቶ በቼልሲው ጨዋታ የወጣው ግቫርዲዮል እንግዲህ ለበርካታ ሳምንታት ከሜዳ እንደሚርቅ ተረጋግጧል። ዛሬ ምርመራ ተደርጎለት ነበረ። በዚህ ምክንያት ማንቸስተር ሲቲ በውሰት በዋትፎርድ የሚገኘውን የ20 ዓመት ተከላካያቸውን ማክስ ኤሌንን ጥሪ አቅርበውለታል። ምክንያቱም ቫርዲዮል ለበርካታ ሳምንታት ከሜዳ ስለሚርቅ ማለት ነው። ማንቸስተር ሲቲ በቀጣይ እንግዲህ ከባባድ ጨዋታዎች አሉበት። ከዩናይትድ አለበት፣ ከቶተንሃም አለበት፣ ከሊቨርፑል አለበት። እነዚህ 3 ጨዋታዎች ከሜዳ ውጭ ነው የሚያደርገው። ከዩናይትድ ጋር በኦልድ ትራፎርድ ነው፣ ከሊቨርፑል ጋር በአንፊልድ ነው፣ ከቶትናም ጋር ደግሞ በቶትናም ሆትስፐር ስቴዲየም ነው። ስለዚህ እነዚህ ከሜዳ ውጭ የሚያደርጋቸው ጨዋታዎች ላይ ቫርዲዮል አይኖርም። ይህም ደግሞ ለሲቲ በጣም አሳዛኝ ዜና ነው የሚሆነው። ስለዚህ አርሰናል እያሸነፈ ከቀጠለ ሲቲ ነጥብ የመጣሉ እድል ሰፊ ስለሆነ መድፈኞቹ ወደ ዋንጫ ይበልጥ የመቅረባቸው እድል ሰፊ ይሆናል ማለት ነው። ስለዚህ አርሰናሎች ጨዋታዎችን በማሸነፍ መቀጠል አለባቸው። መድፈኞቹ ሊቨርፑልን ጨምሮ ሌሎች ቀጣይ የሚያደርጓቸውን ጨዋታዎች ድል ማድረግ የሚችሉ ከሆነ እንደ ሊቨርፑል ያሉ ቡድኖች እንግዲህ እንደ ማንቸስተር ሲቲ ያሉ ቡድኖች በጉዳት እየታመሱ ስለሆነ ነጥብ ሲጥሉ መድፈኞቹ ይበልጥ ነጥባቸውን እያራቁ ከበርካታ ዓመታት በኋላ የፕሪሚየር ሊጉን ዋንጫ ከፍ በማድረግ እንግዲህ ለመድፉ ደጋፊዎች አርቴታ መስጠት ይችላሉ ማለት ነው። እንደምታውቁት አርቴታ ትረስት ዘ ፕሮሰስ እንግዲህ 6 ዓመታት ቆይቷል። በዚህ 6 ዓመታት አርሰናል ከመሬት ተነስቶ አፈር ልሶ ተነስቶ የዋንጫ ተፎካካሪ ሆኗል። አሁን የቀረው ዋንጫ ብቻ ስለሆነ አሰልጣኝ ሚኬል አርቴታ ይሄ ላይ በደንብ ትኩረት ያደርጋሉ ተብሎ ይጠበቃል። ለአርሰናል ጥሩ ዜና ሪካርዶ ካላፊዮሪ ከጉዳት ለመመለስ ከጫፍ መድረሱ ተሰምቷል። አሁን ላይ ለአርሰናል ቅርብ የሚባሉ የመረጃ ምንጮች እንደሚያሳዩት ከሆነ መድፈኞቹ ሐሙስ ዕለት በኤምሬትስ በሚያደርጉት ጨዋታ ሪካርዶ ካላፊዮሪ ለአርሰናል ይሰለፋል፣ በቋሚነት አሰላለፍ ውስጥ ይገባል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ይህ ታዲያ ለአርሰናል ደጋፊዎች ለመድፉ ስብስብ በጣም ጥሩ ዜና ነው። ምክንያቱም ሪካርዶ ካላፊዮሪ ዘንድሮ እያሳየ ያለውን ብቃት ታያላችሁ። በጣም አስደናቂ ብቃት፣ የማይታመን ሜንታሊቲ፣ ኮንሲስተንሲ፣ ቀጣይነት ያለውን ብቃት እያሳየን የሚገኘው። ስለዚህ ሪካርዶ ካላፊዮሪ በሐሙሱ ጨዋታ ቋሚ ሆኖ የመግባት እድሉ ሰፊ እንደሆነ ይታወቃል። ሪካርዶ ካላፊዮሪ ከጉዳት የሚመለስ ከሆነ በነገራችን ላይ አርሰናል በጣም ወደ በርካታ ጨዋታዎችን ክሊንሺት ያስመዘገበበትንና ድንቅ ብቃት ያሳየበትን የተከላካይ
ጥምረት ድጋሚ ያገኛል። የጁሪየን ቲምበር፣ የዊሊያም ሳሊባ፣ የማጋሌሽ እና የካላፊዮሪ ጥምረት ማለት ነው። ካላፊዮሪ በሐሙሱ ጨዋታ የማይኖር ከሆነ ግን ፔሮ ሂንካፔ እንደተለመደው የሪካርዶ ካላፊዮሪን ቦታ ተክቶ ወደ ሜዳ የሚገባ ይሆናል ማለት ነው። በሌላ በኩል ዛሬ የተሰማው አስደንጋጩ ሰበር መረጃ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከአሰልጣኝነት መንበሩም ተሰናብቷል። ሩበን አሞሪም እንግዲህ ከቅርብ ጊዜ ወዲህ በጋዜጣዊ መግለጫ ላይ የማንቸስተር ዩናይትድ አመራሮች እየደገፉት እንዳልሆነ፣ የሚፈልጋቸው ተጫዋቾች እየፈረሙለት እንዳልሆነ መግለጫ እየሰጠ እንደነበር ይታወቃል። እንደዚሁም ተጫዋቾች ላይ በርካታ ትችቶችን እየሰነዘረ ነበረ። ይህም ታዲያ የማንቸስተር ዩናይትድ አመራሮችን እንዳበሳጨና ልክ እንደ ቼልሲው አሰልጣኝ ኤንዞ ማሬስካ ቡድኑን ካልመራው እኔ ብቻ የምለው ካልሆነ ማለቱ ብዙዎችን እንዳበሳጨና በስተመጨረሻም ሩበን አሞሪም ዛሬ 4 ሰዓት ረፋድ አካባቢ ላይ እንግዲህ ከማንቸስተር ዩናይትድ አሰልጣኝነቱ እንዲባረር እንደተወሰነበት ተሰምቷል። በነገራችን ላይ ሩበን አሞሪም እንዲባረር የተወሰነው ከሊድስ ዩናይትድ አቻ ከወጡበት ጨዋታ በፊት እንደሆነና ዛሬ ለዓለም ይፋ እንደተደረገም ተረጋግጧል ማለት ነው። ስለዚህ የማንቸስተር ዩናይትዱ ቀጣይ አሰልጣኝ 3 አሰልጣኞች በእጩነት ቀርበዋል። አንደኛው የቼልሲው አሰልጣኝ የነበሩት ኤንዞ ማሬስካ ናቸው። ከዛ በመቀጠል የክሪስታል ፓላሱ አሰልጣኝ ግላስነር ናቸው። እንግዲህ ግላስነር በክሪስታል ፓላስ ቤት ውሌን አላራዝምም ማለታቸው ይታወቃል። ታዲያ እሳቸው ቀጣዩ የማንቸስተር ዩናይትድ አሰልጣኝ የመሆን እድላቸው ሰፊ እንደሆነ እየተነገረ ነው። በስተመጨረሻም የእንግሊዝ ብሔራዊ ቡድን አሰልጣኝ የነበሩት ጋሪ ሳውዝጌት ማንቸስተር ዩናይትድን በአሰልጣኝነት የመረከብ እድል ሊኖራቸው ይችላል። ለጊዜው ግን የማንቸስተር ዩናይትድ ከ21 ዓመት በታች አሰልጣኝ ዳረን ፍሌቸር ዩናይትድን በአሰልጣኝነት እየመራ ይቆያል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ስለ ሪካርዶ ካላፊዮሪ አነሳን። ዴክላን ራይስ ስለ ቪክተር ዮኬሬሽ የተናገረውን ንግግር አነሳን። በመቀጠል ደግሞ ስለ ሲቲ ጉዳትና ስለ አርሰናልና ሊቨርፑል ጨዋታ አነሳን። በስተመጨረሻም የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም መባረሩን አነሳን ማለት ነው። በዚህኛው በዋነኛውም ቻናሌ በየዕለቱ መረጃዎችን በአማረ መልኩ ወደ እናንተ እያደረስኩ ነው። እናንተም ሀገር ውስጥ ከባህር ማዶ ናችሁ መረጃዎችን በመከታተል ሰብስክራይብ በማድረግ እያበረታታችሁ ነው። ለዚህ ከልብ አመሰግናለሁ። አሁንም ሰብስክራይብ ማድረግ አይረሳ። በቀጣይ ደግሞ በወሳኝ መረጃዎች በወሳኝ ጥንክሮች አርቴታ ስለ ሊቨርፑል ጨዋታ በሚሰጡት አስተያየት መግለጫ እንደዚሁም በሌሎች ጥንክሮች እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።